ሰላም ተነኮቼ ቤተልሔም ነኝ። በየሳምንቱ በዚህ ሰዓት ፕሮግራም ወደ እናንተ ይተላለፍላችኋል ይደርስላችኋል። ዛሬ ግን ልዩ እንግዳ አለኝ። በመላው የክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ የትንሣኤ በዓል እየተከበረ ይገኛል። ይህንኑ ምክንያት በማድረግ እዚህ ልዩ እንግዳ ጋብዤላችኋለሁ። አጭር ቆይታ ይኖረኛል ከእንግዳዬ ጋር። እንግዳዬ የተለያዩ የኃላፊነት ቦታዎች ላይ ነበሩ። ከዚህ ቀደም በተለያየ ኃላፊነት ላይ በመቀመጥ ሀገር መርተዋል። የተወካዮች ምክር ቤት አፈጉባኤ በመሆን አገልግለዋል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር ሆነውም እንደዚሁ አገልግለዋል። መጽሐፎችን ጽፈዋል። ወታደርም ነበሩ። መልካም የትንሣኤ በዓል እየተመኘው ይህንኑ ቃለ መጠይቅ እንድትከታተሉ ከወዲሁ ጋብዛለሁ። እንግዳዬ አቶ አባዱላ ገመዳ ይባላሉ። መልካም ጊዜ። እንኳን ደህና መጡ አቶ አባዱላ። እንኳን አደረሱት ለትንሣኤ በዓል። እንኳን አብሮ አደረሰን። በጣም ነው የማመሰግነው እንግዳ የሆነው ለቃለ መጠይቅ ፈቃደኛ ስለሆኑ። ቀለል ያሉ አጫጭር ጥያቄዎች ይኖሩኛል። ኮስተር ብለዋል። ቤቲ ብዙ ጊዜ አስቸግረሽኛል። ዛሬ የቀረብኩልሽ ማርች ዊዝ ዲቦራ በኢንተርናሽናል የዳውን ሲንድሮም ቀን አስመልክተሽ ከዲቦራ ጋር የተያዙ ጉዳዮችን በደንብ ስለሰራሽ ጉዳዩ የዲቦራ ሳይሆን የብዙ ሺዎች ቤተሰብ እና ህፃናት ጉዳይ ስለሆነ አክብሬሽ ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በድጋሚ እርስዎንም መላው ተመልካቾችንም ኢትዮጵያውያንም በሙሉ እንኳን አደረሳችሁ ለማለት እወዳለሁ። የጥያቄ ቆሌ ቀድሞ ነው የሚገፉት ያስደነብራሉ ቀድማ ይባላል። እንደውም ሰሞኑን አንድ ቃለ መጠይቆትን እያየሁ ነበር። ጋዜጠኛዋ የመልኮት ግን በጣም ያምራል እና የንጉሳውያን ቤተሰብ ይመስላሉ አለችዎትና ደንግጣ ይመስለኛል። ልክ እንደኔ እንደዚህ ኮስተር ሲሉባት ደንግጣ ሳይሆን አይቀርም። ያው እኔ ደግሞ አይን አውጣ ነኝ መቼም ቢኮሳተሩ። እኔ እኮ ኮስተር አይደለሁም። ለጥያቄ ነው ያልኩት። ለጥያቄ ጋዜጠኞች ለህብረተሰብ ምን ይጠቅማል ሳይሆን ራሳቸው ምን ጥያቄ ጀግና ያደርገናል ብለው ስለሚጠይቁ እኔ ወደ ጋዜጣ የምቀርበው ጋዜጠኞችን ጀግና ለማድረግ ሳይሆን ለህብረተሰቡ የሚጠቅም ወይ ዛሬ ወይ ነገ ሊጠቅም የሚችል ነገር ለመናገር ነው። ስለዚህ ጀግና ለመሆን የሚጠይቁኝ ጀግነታቸውን ሌላ ጋር ይፈጽሙታል። እኔ መመለስ የሚገባኝን እመልሳለሁ ማለት ነው። ወታደር ስለሆኑ ከኔ በላይ ጀግና የለም ነው ማለት አይደለም። እኔ ለዛ አይደለም በዛ ሳይሆን እንዳልኩሽ የሚገባውን ጥያቄ ለሚገባው ሰው ማቅረብ ማለት ነው። መልካም፣ በጣም ነው የማመሰግነው። እስቲ ጨዋታችንን እንቀጥል። በዓል ነው። በጣም ብዙ የሚያጨናንቁ ሰዎችን ተመልካቾቼም አይፈልጉም። በዓል ነው፣ ቀላል ጨዋታዎች ናቸው የሚኖሩ። አንድ ጊዜ ሲናገሩ በእርግጥ ሰምቼዎታለሁ። ህዝቡ በመንግስት ቢቀልድ ወይም ቢናገር እኔ የምቆጥረው አንደኛው እንደ ነፃነት ነው፣ ሁለተኛ ቅርበቱን ነው ለማመላከት ነው ብለዋል። እና እርስዎ አባዱላ የሚባል መኪና ያውቃሉ ወይ የሚል ቀድሞ ተጠይቀው ነበር እና በዛ ላይ ጥያቄ አለኝ። እሺ ቡና መጥቶልናል፣ እዛው እየጠጣን እናወራለን። ባለፈው ጊዜ ሲናገሩ ሰምቼዎታለሁ። ምን አሉ? ሰዎች መሪዎች ቢቀለድባቸው ወይም ተረብ ነገር ቢነሳባቸው ህዝቡ ቅርበቱን ነፃነቱን እና መውደዱን ነው የሚያሳየው። በዛ መንገድ ነው የምረዳው ብለዋል። እና መሪዎች የእርሶ የትግል አጋሮች በእርሶ ዘመን የነበሩ በተለያዩ ጊዜ በእርግጥ በደርግ ጊዜም ነበረ ይሄ ጉዳይ፣ በኃይለሥላሴ እርግጠኛ አይደለሁም አሁንም አለ። የእርሶ የትግል ጓዶች የተቀለደባቸውን ወይም የተሰጣቸውን ስም ያስታውሳሉ ወይ? በእርሶ አንድ መኪና አባዱላ የሚባል መኪና ስም ተሰይሟል። በነጋሶ ጊዳዳ ደግሞ በፕሬዚዳንት በነበሩት ቢጫው ታክሲ ነጋሶ ይባል ነበር፣ ቦሌ የሚቆመው ቢጫ ታክሲ። እና ሌሎች የሚያውቋቸው አሉ ወይ ቀልዶች? አሁንም እንደዛ ነው የማምነው። መሪዎች በብዙሃን አይን ውስጥ ይገባሉ። የብዙሃኑ ዋነኛው መመዘኛ ከሀገራዊ ጥቅም ጋር የተያያዘ ነው።
ያን ጥቅም አስገኝቶልኛል ወይ ሀገሬን ጠብቋል ወይ ሁለንተናዊ ጠቀሜታ አረጋግጫለሁ ወይ ነው። ይሄ እንደተጠበቀ ሆኖ ግን ወደ እንትን ሲመጣ እንደማንኛውም የቀን ተቀን ውሎ በሚያውቃቸው ፊት ለፊት በሚያያቸው ይቀልዳል። ይሄ የተለመደ ነው። እኔ ብዙ ማውቀው ነገር የለም። ማውቀው የራሴን ነው። የራሴን ድንገት ነው የሰማሁት። አንድ ጓደኛ የደውልና እንደሚገባኝ ያኔ ሳስታውስ ከባህር ዳር የሚመጣ መኪና ደጀንን አልፎ ይገለበጣል። አንድ አባዱላ ተገልብጧል፣ ይሄን ያህል ሰው ተጎድቷል የሚል ይሰማና በሬዲዮ እኔ እዚህ የነዳው ይደውልልኛል። የት ነው ያለው ይለኛል። አለው ተረፍክ አለኝ። ተርፍ ያለው ምንድነው? ምን ሆነ? ምን ተፈጠረ አልኩት። አይ አባዱላ ተገለበጠ ከመኪና። አይ እኔ ያለው አልኩት። አለው አልተገለበጥኩም፣ እዚሁ ከተማ ነው ያለው። ታዲያ ቢሮ ወጥቼ እዚህ ቦታ እየሄድኩ ነው። ይሄን የሚለኝ አምባሳደር ኩማ ነው። ኩማ የቅርብ ጓደኛዬ ነው እና ደንግጦ ነው የደወለልኝ። ይሄን ሰምቼ በስንተኛው ቀን እሁድ ቀን የኔን ህፃናት ልጆች መኪና ላይ ይዤ እየሄድኩ ለጉብኝት ወደ እንጦጦ ወደ ደብረ ሊባኖስ እየሄዱ ያሉ ሬዲዮ ይጠይቃቸዋል። ላይቭ ኤፍኤም እየጠየቃት አንዷ ሴት አዎ እየሄድን ነው በአባዱላ ተሳፍረን ትላለች። እና እንደዛ ሰምቼ ስለማላቅ መኪናዬን ጥግ አድርጌ ነው አቆም እሳቅ ሞትኩት። ከዛ በኋላ ነው እንደሚቀልዱበት የገባኝ። እየቆየው ለምንድን ነው መኪናውን አባዱላ ያሉት ብዬ በተለያየ መንገድ ሳረጋግጥ የተለያዩ ምክንያቶች አሏቸው። አንዳንዶቹ ትልቅ ስለሆነ ነው። ያኔ ብዙ ጊዜ ኦሮሚያ ውስጥ ስለምንቀሳቀስ በጣም ብዙ ቦታ ሄዳለሁ። ፈጣን ስለሆነ ነው ምናምን የተለያየ መመዘኛ አላቸው። ያው ሁሉም ይላሉ እንዳልኩት ስሙ ከዚህም አልፎ ሄዷል። አልፎ ሌሎችም ይጠቀሙበታል። ብራንድ እየሆነ ነው ብለዋል። በሌላ ወደ ካምፓኒው አካባቢ ሰምቻለሁ። አንድ የኦሮሚያ ላይ ምን ሰማው፣ እሱም ጨዋታ ሊሆን ይችላል ምናልባት ማረጋገጫ የለኝም። እና በዚህ መኪና አደጋ ደረሰ፣ ሰው ተገጨና ምስክር ቀረበ ፍርድ ቤት እና ምስክር ቀርቦ ምንድነው ያየው ምናምን አይ በአባዱላ መጥቶ ገጨው። የምን አባዱላ ነው አባዱላ የሚባል መኪና አለው ተብሎ ለሁለት ቀን ለሶስት ቀን ታሰረ ሲባል ሰምቻለሁ። ጨዋታ ሊሆን ይችላል። ስለዚህ የእርሶ ጓዶችን አያስታውሱም በዚህ የተቀለደባቸው ብዙ ማስተሰልኝ። መልካም። አሁን እርሶ በበጎ አድራጎት ስራ ላይ በብዛት ይሳተፋሉ። በአንዳንድ ቦታዎች ላይ ቦርድ አባል ሆነው ነው ያሉት እና ፈረንጆቹ ከ2017 ጀምሮ ግን ፖለቲካውን የመልቀቅ አዝማሚያ አሳይተው ነበር። በፈረንጆቹ 2017 አካባቢ የስራ መልቀቂያ ማስገብተው መነጋገሪያ ሆኖ ነበር። የዛን ጊዜ ለውጡ ወደፊት እየመጣ የነበረበት ጊዜ ነውና ምንድነው የሰለቾት ነገር በዚህ በፖለቲካ ውስጥ ማረፍ የፈለጉበት ምክንያት? የዛኔውና ያሁኑ የተለያዩ ጉዳዮች ናቸው። በዛን ጊዜ አፈጉባኤ ነው የነበርኩት። አፈጉባኤነት ካሉት የመንግስት ስልጣን በከፍተኛ ተብሎ የሚታወቅ በህዝብ የተመረጠ ነው። ያኔ ብዙ ችግር ይደርስ ነበር። በጣም ብዙ ህዝብ ይፈናቀል ነበር። ለምሳሌ ከሶማሌ ክልል ከጎራባች አካባቢዎች ብዙ ይፈናቀል ነበር። የተለያዩ ችግሮች ይደርሱ ነበር። ወጣቱ ላይ የሚደርስ ነገር ነበር። በመሀላችን ይሄ ችግር መፈታት እንዳለበት እንደ ኢህአዴግ ብዙ ጊዜ እንወያይ ነበር። ችግሩን ለመፍታት የነበረው ዝግጁነት ደካማ በመሆኑና
ጉዳዩ ላይ መግባባት ባለመቻሉ እኔ ደግሞ እንደ ህዝብ ተመራጭም ለህዝብ ታግያለሁ ብዬ እንደነበረ ሰውም ያን ሁኔታ እያየው ባለስልጣን ሆኖ መቆየት ብዙም ትርጉም ስለሌለው መልቀቅ አንድ አማራጭ ነበር። ስለዚህ ያኔ የትግሉ አካል ነው ብሎ መውሰድ ይቻላል። ተገቢም ነበር፣ ትክክልም ነበር፣ ውጤትም ነበረው። ለኔ ስልጣን ከህዝብ ፍላጎትና ጥቅም ውጭ ትርጉም የለውም። እድሜን በሙሉ የጨረስኩት በዛ ውስጥ ነው። ወደዛ ያመጣኝም የህዝቡ ፍላጎትና ጥያቄ ነው። ምክር ቤት አባል እንደሆንና አፈጉባኤ እንደሆን የሚያደረገኝ ህዝብ ነው። የሹመት አይደለም፣ ተራ ሹመት አይደለም። ስለዚህ ያኔ ማድረግ ነበረብኝ። ከዛ በኋላ ለውጡ ከመጣ በኋላ ሁኔታዎች ተቀይረዋል። አዲስ ወጣቱ ትውልድ አመራር በትግሉ ውስጥ የተፈጠረው አመራር ወደ መሪነት መጥቷል። እኔና በኔ እድሜ ያለነው በሙሉ ከድርጅት ወጥተናል፣ ነፃ ሆነናል። ስለዚህ እኔ አሁን የትኛውን ፖለቲካ ፓርቲ አባል አይደለሁም፣ ፖለቲከኛም አይደለሁም። ስለዚህ ስለምጠላው አይደለም፣ ስለምጠላው ሳይሆን ስለጨረስኩ ነው። የኔን ጨርሻለሁ። አሁን እኔ ነፃ ሆኜ በጣም ነፃ ሆኜ ከአሁን ቀደም ሳልማቸውና ሳስባቸው የነበሩ ህብረተሰባዊ አገልግሎት ውስጥ መግባት ነው። ስለዚህ ይሄ ጥሩ ነው ብዬ አምናለሁ። የተለያዩ የቦርድ ምናምን ይመጣል፣ ግን ጥሩ ነው። አገለግላለሁ ብዬ ካልኩ አገለግላለሁ፣ ካልሆነም ደግሞ ተወዋለሁ። ዋናው ነገር እግዚአብሔር እድሜ ሰጥቶ ነገሮች ሁሉ አልፎ አሁን ለተደረሰበት መድረስ ከተቻለ በዚህ ዘመን ሁሉ የተገኙትን ልምዶች፣ ሀሳቦች ወስዶ ሌሎች መንግስት የማይሰራቸው መንግስት የማያቸውን አካባቢዎች ማየት፣ ሊጎዱ የሚችሉ ወይም ደግሞ ሊረዱ የሚችሉ የህብረተሰብ ክፍሎችን መርዳት፣ በዚህ አካባቢ መሰማራት ጥሩ ነው ብዬ ስለማምን ነው። በእኔ እምነት ያኔም በፍላጎቴና በእምነቴ እጅግ ደስተኛ ሆኜ ነው የሰራሁት። አሁንም በፍላጎቴና በእምነቴ እጅግ ደስተኛ ሆኜ ነው የዲቦራ ፋውንዴሽንን መስርተን እነዚህ የተጎዱ ህጻናትና ቤተሰብን ለመርዳት ጥረት የማደርገው፣ ሌሎችንም የልማት ስራዎች የምንሰራው ማለት ነው። ሁለት ጥያቄዎች አሉኝ ከዚሁ ጋር ሰው ከተናገሩት ጋር። አንደኛው የመጀመሪያው ያን ጊዜ ሁለቱም ይለያያሉ የለቀኩበት። አሁን ያው ከድርጅት ስለወጣው አልፈልግም፣ ምንም ፖለቲካ አባልም አይደለሁም ብሎኛል። የመጀመሪያው የስራ መልቀቂያውት ግን ሲለቁ ያስገቡበት ኦህዴድ ድል እያደረገ የነበረበት ጊዜ አልነበረም ወይ? ያኔ ምን ተስፋ ቢያስቆርጦት ነው ወይስ እንዲሁ እኛ እንዲመስለን? አሁን 7 ዓመት ወደ ኋላ ተመልሰሽ ነው እዚህ ጾሬ ውስጥ የምትቆዩ? ምክንያቱም ይሄ አልፏል። አሁን ታሪክ ሆኗል። ታሪኩን ሰው እንዲማርበት ነው። አይደለም ታሪክ ሆኗል። አሁን ያን ያህል የሚጠቅም አይደለም። ያኔ እርግጥ በኦህዴድ በአጠቃላይ በኢህአዴግ ውስጥ የተፈጠረው አዲስ የለውጥ ኃይል ማሸነፉ አይቀርም። ግን ለማሸነፍ የሄድበት የነበረው የራሱ ትግሎች ነበሩት፣ አስቸጋሪ ነገሮች ነበሩት። እሱን ለማክሰም፣ እሱን ወደኋላ ለመመለስ፣ እሱን አቅም ለማሳጣት ሌላ አዳዲስ አጀንዳዎችን የመፍጠር እንቅስቃሴ ነበር። ለምሳሌ ህዝብ ማፈናቀል። የሶማሌ ክልል ህዝብ ከኦሮሞ ጋር የኖረ ነው። ምንም እኛ ዛሬ የፈጠርነው አይደለም። የዛሬ 50 ዓመትም 100 ዓመትም 200 ዓመትም አብሮ የኖረ ህብረተሰብ ነው። አጎራባቹ በቋንቋ ይግባባል፣ በሃይማኖት ይግባባል።
ባህሉ ይመሳሰላል። አርብቶ አደር ነው ሁለቱም ባጎራባች ያሉት እዚህ ያረባል እዛ ያረባል ምናምን አንዳንዴ በኋላ ይጋጫል አንዳንዴ በሳር ላይ ይጋጫል ከዛ ያለፈ ግን አንዱ ሌላውን የሚያፈናቅልበትና እንትን የሚልበት ምንም ነገር አልነበረም እኔ መከላከያ ሆኜ አውቀዋለሁ የኦሮሚያ አስተዳዳሪ በነበርኩበት ዘመንም የህዝቦችን ግንኙነት በሚገባ አውቃቸዋለሁ ስለዚህ ያኔ ማፈናቀሉ ነገር አጀንዳ ለመፍጠር ነው አጀንዳ ፈጥሮ አጀንዳ ለማስቀየር ሲደረግ የነበረ እንቅስቃሴ ስለሆነ እሱም አለ የወጣቶች አለ ሌሎችም አሉ አጀንዳ ለማስቀየር የሚደረጉ ጥረቶች እሱ ደግሞ ጉዳት እያስከተለ ስለሆነ ያን ጉዳት ተሸክሜ መቆየት ውስጤ ስለማይፈቅድና ስለማላምንበት ከዛ ፊት ሊስተካከሉ የሚገባቸው ነገሮች እንዲስተካከሉ እኔም ከሌሎች ጓዶች ጋርም ማድረግ የምንችለውን አደረግን ካልተቻለ ደግሞ ያ ሁሉ በደል እየደረሰ ባለስልጣን ነኝ ብሎ መቀመጥ ለሞራልም በእምነትም ጥሩ ስላልሆነ ነው እንጂ ማሸነፉ ምንም የሚቀር ነገር አልነበረ እርስዎ ወደ ኋላ ተመለሽ ይሉኛል እንጂ ምን ይጠቅምሻል ምን ያደርግልሻል ይሉኛል እንጂ እርስዎ ራሱ ወደ ኋላ ተመልሰው 60 አመታት የእርስዎን 60 አመታት ከውትድርና ጊዜው ጀምሮ ካስተዳደጎ ከዛ የነበረውን ሂደት እስካሁን ድረስ የተቃኘበት መጽሐፍ ጽፈዋል። አራት አመት አለፈው ተመርቆ እኮ እሱን ጽፈው እኔም አንብቤ ለምን ተመለሻለሽ ይሉኛል። አዎ አጋነበብሽው ህብረተሰቡ ጋር ደርሷል። በሚዲያ ሰምተውታል፣ አንብቦታል። ያንኑ ደጋግመን ብንነግረው ማሰልቸት ነው የሚሆነው። አሁን እሱን እዛ ጋር እናቆምና አሁን የሰማው ትውልድ ሳይሆን ነገ የሚፈጠረው ትውልድ ያንብበው። እነዛ ሰዎች በምን ውስጥ ነበር ያለፉት እያለ ይፈልጋቸው እና እሱን እየደገምን እያሸን እኛም እንታሻለን፣ ህብረተሰቡም ይሰለቸዋል ለማለት ነው። እሺ ሁለት ጥያቄዎች ነበር ጠይቃለሁ ያልኩት ከዚሁ ከስራ መልቀቂያው አንፃር። ሁለተኛው አሁን የወጡበት ከፖለቲካ ምንም ነገር የለውም ነፃ ሰው ነኝ ያሉበት ነው። ግን ተጠያቂ እንዳይሆኑ ነው እንዲሆኑት ተብሎ ቢነሳስ ምንድነው በፖለቲካው ምንድነው ተጠያቂ መሆን ያለው? ኢህአዴግ የእርሶ ጓዶች ለምሳሌ ተጠያቂ ሆነዋል። አንዳንዶቹ ምን ማለት ነው? ተጠያቂ ናቸው። ተጠያቂ ነን ብለው ስለፈሩም ነው መቀሌ ገቡ የሚባለው። የትግል ጓዶቹ ናቸው። እኔ መቀሌ የሚያስገባኝ አሰላ የሚወስደኝ ነገር የለኝም። ስለዚህ በኖርኩባቸው በታገልኩባቸው አምኜ የሰራሁባቸው ዛሬም ቢሆን ማልጸጸትባቸው ናቸው። ስለዚህ ተጠያቂ ሆናለሁ ያለው ከሀገር ሸሽቷል እኔ እዚዋለሁ። ስለዚህ ከሪታየርመንት መጠየቅን ከመከልከል አይደለም፣ ወይም ደግሞ እንዳልጠየቅ ተብሎ አይደለም። ያኛው የስራ ዘመን የቢሮ የስራ ዘመን አብቅቷል ማለት ነው። ስለዚህ እዛ ማገለግልበት እድሜ አብቅቷል። አንድ ሰው የኢትዮጵያ የህግ ጡረታ 60 አመት ይላል፣ አብቅቷል ማለት ነው። ጡረታ መውጣት ማለት እጅን አጣጥፎ ቤት መቀመጥ ማለት አይደለም። ወይም ደግሞ ከድርጅት አባልነት መውጣት ማለት እጅን አጣጥፎ ቤት መቀመጥ ማለት አይደለም። ጥፋት ካለ እኮ ከድርጅት ውጪ አትውጪ፣ ከመንግስት ቢሮ ውጪ አትውጪ። አገር አለ፣ ህዝብ አለ፣ ምንም ነገር አለ፣ ሁሉ ያለ ይሄ ሌላ ጉዳይ ነው። ስለዚህ ያን ከጨረስኩ የጨረስኩትን ተመልሼ አላቦካም ነው የኔ እምነት። አንዴ ወደ ሄድኩበትን መጽሐፌ ላይም ገልጬዋለሁ። ወደ ኋላ ማሰብ አልወድም ይላል መጽሐፍ ሲጀምር። ወደ ኋላ ማሰብ አልወድም። ስለዚህ ወደ ኋላ ማሰብ ሳይሆን
በቀረችዋ ጊዜ በቀሪው ዘመን ወደፊት ሊሰሩ በሚችሉት ጉዳዮች ላይ ማትኮር። የራሴ ቪዥን አለኝ፣ የራሴ ራዕይ አለኝ። ያቺን ራዕይ በቀረችው ጊዜ ማሳካት። ያኛውን እዛ ጨርሻለሁ። ከዚህ በኋላ ደግሞ ማድረግ ይኖርብኛል። እኔ ያደግኩት እዚህ ህዝብ ውስጥ ነው። የተማርኩት በዚህ ህዝብ ነው። የሰራሁት በዚህ ህዝብ ውስጥ ነው። ያገኘሁት ልምድና ሁሉ ነገር ለብቻ የምላቸው ምንም ነገር የለኝም። ስለዚህ ለብቻ ያላገኘሁትን ነገር ለብቻ ያላጠፋው ያን ሁሉ ሰብስቤ ደግሞ ሌላ ነገር ጠቃሚ ነገር መስራት። ጠቃሚው ነገር ይሄ ነው እና በደንብ ግልጽ እንዲሆንልሽ 7 ቦታ መርገጥ አልፈልግም። ያስኩትን ነገር ይዤ መሄድ እፈልጋለሁ። አሁን እዚህ ነኝ። ምርጫን ወዳደር አልፈልግ። ሌላ የፖለቲካ ፓርቲ አባል መሆን አልፈልግ። ምንም መሆን አልፈልግ። ይሄ ዘመን እንደፈጠረው አይነት የተነሳው ፖለቲካል ተንታኝ መሆን አልፈልግ። ምንም አልፈልግም። አሁን በ10 ሺዎች የሚቆጠሩ የተጎዱ እንደኔዋ ዲቦራ የተጎዱ ህፃናትና ቤተሰቦች አሉ። እነዛን ለመርዳት የሚያስችል ሁኔታ ፈጥሮ ማለፍ ያምንበታል። ስለዚህ ትኩረቴ እዚህ ጋር ነው ያለው። እዚህ ጋር ይሄን ትኩረት የሚበትንብኝ ነገር ምን ነገር አልፈልግም። ይሄ ለሀገር ማገልገል አይደለም? ይሄ ኃላፊነት አይደለም? ልክ ነው እኮ መልሽልኝ። ኃላፊነት አይደለም? አይ እኔማ መጠየቅ ነው ስራዬ። መልስ ከመለስኩማ ከባድ ነው። መልስ ከመለስኩማ ተበላሸ ማለት ነው። ከባድ ነው። ለምን መልስ ይኸውልሽ፣ እንደውም ተመርጦ ሰው ኃላፊነት ሲወስድ የተመረጥክበት እቺ ነውና እያለ ይጠየቃል። ሳይፈልግ ያችን ካላሳካ ያመራጩ ያስወግደዋል። እኔ ተመርጬ አይደለም በልጄ ምክንያት ያወቅኳቸው ነገሮች አሉ። በጣም የተጎዳ ቤተሰብ አለ፣ ቤተሰቦች አሉ፣ ደጋፊ ያጡ ህጻናት አሉ። እነዚህን መርዳት የሚችል ተቋም ማቋቋም አለብኝ ብዬ ጀመርኩ። ሁል ጊዜ ጠዋት በቀደም ለታ እንዳየሽው መስቀል አደባባይ ላይ ፊት የሚመጡት እነሱ ናቸው። እነሱን መደገፍ ስንት ህጻን መደገፍ እችላለሁ ነው ያ ግምገማ አለ። ይሄኛው ጭንቅላት የማስተኛ በየቀኑ የሚያስለቅስ ማአት ነገር አለ። በእኔ እምነት ወደ ትልቅ ኃላፊነት ነው የገባሁት፣ ተጠያቂነት ነው የገባሁት። ቺም ማሳካት አለብኝ ብዬ በጣም ጥሩ ለማኝ ወጥቶኛል። ጠዋት ተነስቼ መለመን፣ ቀን መለመን፣ ማታ መለመን፣ መስራት። መልካም እንግዲህ የፋሲካ በዓል በመላው ክርስቲያኖች ዘንድ እየተከበረ ነው ያለው። በድጋሚ መልካም በዓል እመኛለሁ ለተመልካቾቼ፣ ለእርሶም እንደዛው። ፋሲካ ስለሆነ አንድ ጥያቄ ነበረኝ ለእርሶ። በእግዚአብሔር ያምናሉ ወይ? በጣም ሃይማኖታቸውን ደግሞ ቀይረዋል ተብሎ ፓርላማ ላይ ፈረንጆች ሲጸልዩለት አንድ ሰሞን ፎቶ ሲዘዋወር ነበር። ይሄ እኮ ግለሰባዊ ጉዳይ ነው። ይሄ የእምነት ልክ ነው። የእምነት በሰዎች ጭንቅላት ውስጥ የሚፈጠር የግል ጉዳይ ነው። ልክ ነው። ሰዎች እኔ ሊመዝኑኝና ሊመረምሩኝ ከፈለጉ በዚህ በውስጤና በግል ጉዳይ ሳይሆን ከዚህ ወጥቶ ህብረተሰቡ ላይ በሚሆነውና በሚፈጥረው ነገር ነው። ስለዚህ እኔ አማኝ ነኝ፣ አምናለሁ፣ በእግዚአብሔር አምናለሁ። እምነቴ ደግሞ ለይስሙላም አይደለም። ክርስቲያን ነኝ። ይጸልያሉ፣ ጸሎት ያደርጋሉ። በታምራት ያምናሉ። በታምራት ያምናሉ፣ ይጸልያሉ። ጸልያለሁ፣ አምናለሁ። እንግዲህ ሁለት ነገር እንዳይምታታ። እሺ እኔ አምናለሁ ሲል ዘመኑ የፈጠራቸው የገንዘብ መሰብሰቢያ ካምፓኒ ድጋፍ አላደረገም። ወደዛ እምነትን ወደዛ የቀየሩ ብዙ አሉ። ሰዎች የኛ ኢትዮጵያኖች እስላም ነው ክርስቲያን አማኞች ነን፣
እምነትን እንወዳለን። የህብረተሰቡን እምነት መነሻ አድርገው የሚጫወቱባቸው አሉ። ከዚህ ጎን አይደለሁም። በትክክል እግዚአብሔርን በሚያምኑት እና እምነትን በተቀበሉት አምናለሁ። እኔም አማኝ ነኝ። በእምነቴ ደግሞ ጸና ብዬ ቆማለሁ፣ ጸልያለሁ።